በ1974 አንድ አሚቲቪል የተባለ ወንዝ አካባቢ በጣም የሚያስጠላ ግድያ ተፈጽሟል። ግድያውንም የፈጸመው ሮናልድ የተባለ ሰው ነበር። ሮናልድ በሌሊት ከእንቅልፉ ባኑ ይነሳል። ቤቱ ውስጥ የሰማው ድምጽን በጣም አስደነገጠው። ያዛቸው ግደላቸው የሚል ድምጽ ነበር። በዛ ላይ ሰዓቱ 9:15 ይላል። በኩለ ሌሊት ሮናልድም ሽጉጥ ይዞ የእያንዳንዱ ቤት እየሄደ መላው ቤተሰቦቹን መግደል ጀመረ። ጆዲ የተሰኘችው ትንሹ ልጅም ከአሻንጉሊቷ ጋር የምትደበቅበት ቦታ ጠፍቶባታል። ሮናልድ ግን በሚያሳዝን ሁኔታ ክፍሏ ከገባ በኋላ እንደሚወዳት ከነገራትም በኋላ እዛው ተክሶ ይገላታል። ፊልሙ እውነተኛ ታሪክ ላይ የተመረኮዘ ነው። በ1974 ሮናልድ የተባለ ሰው እዚህ አካባቢ እዚህ ቤት ውስጥ ቤተሰቦቹን በዚህ አሰቃቂ ሁኔታ ነበር የገደለው። ፖሊሶቹም ለምን እንደዚህ እንዳደረገ ሲጠይቁት እሱ ግን በሚያስገርም ሁኔታ ቤቱ እንዳዘዘውና ለዛ እንዳደረገ ነበር የመለሰው። ክብራን አድማጮቻችን ዛሬ አሚቲቪል የተሰኘ በ2005 የወጣ እውነተኛ ታሪክ ላይ የተመረኮዘ ሆረር ፊልም ይዘንላችሁ መተናል። እንደሚመቻችሁ አንጠራጠርም። ቪዲዮ ላይክ በማድረግ ጀምሩት። በየዕለቱም አዳዲስ ፊልሞች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ኮሜንት ላይም ለፊልሙ ያላችሁን ሐሳብ አስተያየት እያሰፈራችሁልን አብራችሁን ቆዩ። በወር ከ500 እስከ $2000 ስልኮን በመጠቀም እቤቱ ቁጭ ብሎ መስራት ይፈልጋሉ? እንግዲያውስ እንኳን ወደ ምርጥ የዩቲዩብ ኮርስ በሰላም መጡ። ይሄ ከዩቲዩብ ፓርትነር ፕሮግራም ጋር በመሆን የተዘጋጀው ኮርስም ከ3 በላይ ቋንቋ መሆኑና በውስጡም በጣም ብዙ የቱቶሪያል ቪዲዮዎችን መያዙ የተለየ ያደርገዋል። እንዲሁም ኢትዮጵያ ውስጥ ኦንላይን ስራ መቀላቀል ለሚፈልጉ በተለይ ደግሞ ዩቲዩበር ለመሆን ላቀዱ ወጣቶችም ተዘጋጅቶ ቀርቧል። በኮርሱ ውስጥም ዩቲዩብ ቻናል እንዴት እንደሚከፈት ጀምሮ ቪዲዮዎቻችሁን እንዴት ኤዲት አድርጋችሁ መልቀቅ እንደምትችሉና የመሳሰሉትን በጣም ብዙ ቪዲዮዎች በውስጡ ያዘ ነው። ምን ልስራ ብላችሁ ተጨናንቃችሁ ከሆነ ከ20 በላይ ኮንተንቶችን እናንተ ልትሰሩ የምትችሉትን ሐሳቦች በውስጡ ያዘ ስለሆነ በቀላሉ አንዱ እንድትመርጡና እንድትሰሩ ያግዛችኋል። ይሄ ኮርስም በዚህኛው 30% ዲስካውንት ላይ ነው የሚገኘው። ከ5 ዓመት በላይ ልምድ ባላቸው ስኬታማ ዩቲዩበሮችና ከዩቲዩብ ፓርትነር ፕሮግራም ጋር ተዘጋጅቶ የቀረበው ይሄ ኮርስም እርስዎ ቻናል ከከፈቱበት ቀን ጀምሮ ቻናላችሁን ወደ ተለያዩ ብዙ ሰብስክራይበርስ ያላቸው ሌሎች ቻናሎች ላይ ሼር በማድረግ በቀላሉ ማለትም በ2 ሳምንት በማይበልጥ ጊዜ ተከፋይ ሆኖ ዶላር እንዲሰራ ለማድረግ ዝግጅታችንን አጠናቀን ጨርሰናል። ለመመዝገብም እታች ያለው ስልክ ቁጥር ላይ ይደውሉ አሊያም ደግሞ ባዮ ላይ ባለው ቬሪፋይድ የሆነው ቴሌግራም አካውንታችን ያነጋግሩ። ፊልሙ ሲጀምር ቅድም ካየነው እይታ 1 አመት ወደፊት ሄዶ ነው። ጆርጅ እና ካቲ የሚባሉ በጣም የሚያምሩ ጥንዶች በቅርበት ተጋብተዋል። እነሱም የሚኖሩበት ቤት እየፈለጉ ነው። ካቲ ከቀድሞ በኋላ 3 ልጆች ነበራት። ማይክል የተሰኘው ጆርጅን በጣም ነው የሚወደው። ቢሊ እና ቼልሲ የተባሉት ልጆቿ ደግሞ ጆርጅን ምንም አይወዱትም። እኚህ ሁለቱ ጥንዶችም ከሰዓት አካባቢ መኪናቸው ውስጥ ገብተው የሚከራዩበት ቤት ፍለጋ መሄድ ይጀምራሉ። አሚቲቪል የተባለ ወንዝ አካባቢ ደረሱ። ቤቱ ገና ሲታይ በጣም ነው የሚያምረው። ጆርጅ ግን እዚህ ወንዝ ዳር ቤት መግዛት አቅም የለንም እያለ ለሚስቱ ይነግራታል። እሷ ግን ምንም ሳትሰማው ከመኪናው ወጣ ቤቱ ስንት ብር እንደሚሸጥ ጠይቀቻቸው። ከደቂቃዎች በኋላም ጥንዶቹ ወደ ውስጥ ገብተው ቤቱን መጎብኘት ጀመሩ። ቤቱ ገና ሲታይ በጣም ያምራል። በዛ ላይ በጣም ትልቅ ነው። ጆርጅም እንዴት ዋጋው እንደዚህ ቀነሰ እያለ በጣም ግራ ገብቶታል። ካቲም ጣራው ላይ አንዳንድ ጥቁር ምልክቶችን ተመለከታ፣ ግን ደግሞ ከምንም አልቆጠረቻቸውም ነበር። ጆርጅም በመስኮት ወንዝ ዳር ትንሽዬ ቤት ተመልክቶ ለራሱም ጀልባ ስለነበረው እዚህ ብኖር በጣም ደስ ይለኛል እያለ በሆዱ ማሰብ ጀመረ። ጥንዶቹም ቤቱን እየጎበኙ ሳለ የምታከራይላቸው ሴት ከርቀት ድምጽ ትሰማለች፣ ግን ደግሞ ምንም ሳትላቸው ለጥንዶቹ ምንም አልነገረቻቸውም ነበር። እነሱም እየጎበኙ ወደ ታችኛው ምድር ቤት ሊገቡ ነው። እነሱ እንደገቡ ግን ሴትየዋ እኔ አልገባም ብላ ውጪ ላይ ቆማ እነሱን መጠበቅ ጀምራለች። ጆርጅም እዛው ምድር ቤት ስር 9:15 የሚል ደቂቃ ላይ አልሰራ ያለ ቀጥ ብሎ የቆመ ሰዓት ተመለከተ። ከዛ እንደወጣም ከሚስቱ ጋር ቤቱን እንግዛው እየተባባሉ ነው። ሚስቱም ብንገዛው ጥሩ ነው፣ በዚህች የምታክል ዋጋ ይሄን ያህል ቤት እንገዛለን ብንል ማን ያምነናል እያለች ሞረት ጀምራለች። እነሱም ሊገዙት ፈልገዋል። ወዲያው ሴትየዋን ለምንድነው ቤቱ እንደዚህ የረከሰው ብለ ይጠይቋታል። ሴትየዋም እንግዲህ ያኛው ታሪክ የተፈጸመው እዚህ ቤት ነው፣ ያሰቃቂ ግድያም የሆነው እዚሁ ነው ስትል ነገረቻቸው። ካቲ ይህን ስትሰማ በጣም ትደነግጣለች። ጆርጅ ግን እንግዲህ ቤቱን መግዛት አለብን፣ ቤት ሰውን አይገልም፣ ሰው ነው ሰውን የሚገለው ብሎ ሚስቱን እንዴት ማሳምናት ቤቱን ይገዙታል። በቀጣይ ቀንም ህፃናቶችን ሰብስበው መጥተው እዛው ቤት ውስጥ ገቡ። ለመጀመሪያ ቀንም ደስ የሚል ቤት የራሳቸው ቤት ስላገኙ ሁሉም በጣም ተደስተዋል። ተራ በተራ ቪዲዮ እየተነሱ ደስ የሚል ቀን አሳለፉ። አመሻሹ ላይም ጆርጅ በጣም በርዶታል። ካቲ ግን አልጋው ላይ ተኝታ ምንም ብርዱ አልተሰማትም ነበር። እሱም እሳቱን ለማንደድና አንዳንድ እንጨቶች ሊጨምርበት ወሰነ። ግን ደግሞ የሚመጣ የሬዲዮ ድምጽን ይሰማል። ሬዲዮ ያለው ምድር ቤት ነው። በዛ ላይ ከኤሌክትሪክ ጋር ስላልተገናኘ እንዴት ይሰራል እያለ ጆርጅ ግራ ገብቶታል። ወዲያው አየር ማውጫውን ጠጋ ብሎ ሲመለከተው ከዛ ውስጥ የሚወጣው ድምጽ እንደሆነ ይገባል።
ከደቂቃዎች በኋላም ከሚስቱ ጋር ደስ የሚል ምሽት እያሳለፉ ነው። ጆርጅም ጆዲ የተባለችው ከዚህ በፊት እዚሁ ቤት የሞተችውን ህፃን ልጅ አስማንና የተለያዩ የሷን መንፈሶች መመልከት ጀመረ። ውስጡም በጣም ስለተረበሸ ጆርጅ ለመተኛት ይወስናል። ነጋታው በጣም አሞት አንድ መታጠቢያ ክፍል ውስጥ እንዴትም ራሱን ለማረጋጋት እየሞከረ ነው። ሚስቱ ካቲም ቼልሲ የተባለችው ልጇ ከሰው ጋር ስታወራ ትሰማለች። ወደ ክፍሏ ስትሄድ ግን ቼልሲ ብቻዋን እያወራች ነበረ። እናቷም እንግዲህ ዝም ብለሽ ታወራለሽ እንዴ ብቻሽን ብላ እየጠየቀቻት ነው። ጆዲን ግን በሚያስገርም ሁኔታ ቼልሲ እየተመለከተቻት ነበረ። ጆዲም ሮናልድ የተባለውን ከዚህ በፊት እዚህ ቤት የነበሩትን ቤተሰቦቹን የገደለን ሰው ስለዋለች። ለእናቷ ግን ሮናልድ ነው ብላ አልነገረቻትም። ምክንያቱም የጆዲ መንፈስ እንዳትነግሪ ብሎ ህፃኗ ስላስጠነቀቃት ነበረ። ጆርጅም ውጪ ላይ የተለያዩ እንጨቶችን እያዘጋጀ ነው። ወዲያው ማይክል የተባለው ልጅ ትንሽዬ ወጥመድ የመሰለ ነገር ጭንቅላቱ ላይ ከቶ ይመጣል። ወጥመዱን የወሰደውም ከምድር ቤት እንደሆነ ለጆርጅ ነገረው። ጆርጅም ካለኔ ፍቃድ እንዴት ትሄዳለህ ብሎ ማይክል ላይ ጮህበታል። ከደቂቃዎች በኋላም አቅፎ ልጁን እያጽናናው ነው። ከትንሽ ቆይታ በኋላም ጆርጅና ካቲ ቤታቸው ውስጥ ያሉ ከርቀት ድምጽ ይሰማሉ። እየተራራጡም ወደዛ ድምጽ የሰሙበት ቤት ሲሄዱ ቼልሲ የተባለችው ልጅ አንድ ፊኛ ይዛ ቀጥ ብላ ቆማለች። አጠገቧ የነበረው ሄሬ የተባለ ውሻቸውን በጣም እየጮኸ ነው። ጆርጅም እንዴትም ልጅቷን አረጋግቷት ወደ ራሱ ያመጣታል። ለምን እዚህ እንደመጣችም ሲጠይቋት ህፃኗ በሚያስገርም ሁኔታ ጆዲ እንደላከቻትና ወንዙን ማየት እንደፈለገች ትነግራቸዋለች። ይሄንን የሰሙት ቤተሰቦቿ በጣም ይደናገጣሉ። በፍጥነትም ህፃኗን ከዚህ ክፍል ካስወጡት በኋላ ማንም ሰው ወደዚህ ክፍል እንዳይመጣ ጆርጅ በሩን ይቆልፈዋል። አመሻሹ ላይም ሁሉም ከተኙ በኋላ ማይክል የተባለው ትንሹ ልጅ ሽንቱ ይመጣል። ብቻውን መሄድ ስለፈራም ወንድሙ ቢሊን እባክህ ተነስ እያለ እየተማጸነው ነው። ወንድሙ ግን ምንም እምቢ ስላለው ማይክል ብቻውን ወደ መጸዳጃ ቤት መጓዝ ጀመረ። በመስኮቱ ላይም አባቱ ቅድም የቆለፈው በር ክፍት እንደሆነ ሲመለከት ማይክል በጣም ተደናገጠ። እየሮጠ ሄደም እንዴትም ሽንቱ ሸንቶ ለመመለስ እየሞከረ ነው። ሽንቱ ሸንቶም እጁን ለመታጠብ ሲል ውሃው ምንም አልፈስ ይለዋል። ካጠገቡ በሚያስገርም ሁኔታ አንድ መንፈስ የመሰለ ነገር መምጣት ጀመረ። ከውሃው ቱቦ ውስጥም በሚያስገርም ሁኔታ ውሃ ሳይሆን ደም ነበር የሚፈሰው። ማይክል ይህን ሲመለከት እየሮጠ ሄዶ ወደ መኝታው ገብቶ ብርድ ልብሱንም እላዩ ላይ አድርጎ መተኛት ጀመረ። በሌላ በኩል ቤት ውስጥ በጣም ከባድ እንቅስቃሴዎች እየተፈጸሙ ነው። መስኮቱ ሁሉ ማንም ሳይነካው መከፈት ጀምሯል። ጆርጅም ሌሊት ከእንቅልፉ ባኖ ተነሳ። ወዲያው በፍጥነትም ህፃናቶቹ ሰላም እንደሆኑ ወደ እነሱ መጓዝ ጀመረ። ክፍሉ ውስጥ ግን ያየው ማመን ያቅተዋል። ራሱ እዛ ቆሞ ጥይት ይዞ ሁሉንም ህፃናቶች ገሎ ተመለከተ። ጆርጅ ይህንን ሲመለከት በጣም ይደናገጣል። ወዲያውም ከእንቅልፉ ባኖ ሲነሳ ሁሉም ነገር ህልም ነበረ። ጆርጅም ህልሙን ያየው በሚያስገርም ሁኔታ 9:15 የሚል እኩለ ሌሊት ደቂቃ ላይ ነው። ይሄንን ሁሉ የተመለከተው ጆርጅም በጣም ተደናገጠ። ከርቀትም ቅድም ቆልፎ የመጣው በር ክፍት መሆኑን ተመለከተ። ከውስጡም አንድ ፊኛ ሲወጣ ምናልባት ቼልሲ ናት ድጋሚ እዛ ያለችው ብሎ ጆርጅ እየሮጠ ወደዛ ቤት ገባ። ቤቱ ውስጥ ግን ሄሬ የተባለው ውሻው ብቻ ነበር ያለው። ውሻው ውሃ ውስጥ እያየ እየጮኸ ነው። ምናልባት ቼልሲ ውሃ ውስጥ ካለች ብሎ ጆርጅ ውሃ ውስጥ ገብቶ እሷን ለማውጣት ይሞክራል። ህፃኗ ግን ውሃ ውስጥ አልነበረችም ነበረ። ከዛ ከወጣ በኋላም ጆርጅ ወደ ቤቱ እየተመለከተ ነው። ከቤቱ የህፃናቶቹ ክፍል መስኮት ላይም ጆዲ የተባለችው የሷን መንፈስ መመልከት ጀመረ። መንፈሷም እየተንቀሳቀሰ በፍጥነት ከቼልሲ ጎን ይሆናል። ጆርጅም እንዴት ይሄ ይሆናል እያለ እየሮጠ ወደ ቼልሲ ክፍል ይገባል። እዛ ግን በሚያስገርም ሁኔታ ቼልሲ ጸጥ ብላ እየተኛች ነበረ። ጆርጅም በፍጥነት ልብስ ማስቀመጫዋን ከፍቶ ሲመለከተው ምንም አይነት ነገር ውስጥ አልነበረም። ጣራ ላይ ግን ጆዲ የተባለችው ልጅ በአንድ እጅ ታፍና ይታያል። ጆርጅ ግን ይህን ስላልተመለከተ የሷን አሻንጉሊት ወስዶ ሄዶ ከቼልሲ አጠገብ ያደርገዋል። እሱ የጆዲ አሻንጉሊት መሆኑን አላወቀም። በቀጣይ ቀንም ጆርጅ ካቲን ከጠራት በኋላ እንግዲህ ይሄን ሁሉ ነገር እያደረገ ያለው ልጅሽ ቢሊ ነው። ምንም ስለማይወደኝ እኔ ላይ ፕራንኮችን እየሰራ ነው። ባለፈው ቆልፍ የመጣውን ቤት በሌሊት ከፈተው። እዛ ሲሄድም በሚያሳዝን ሁኔታ እኔን በጣም አስደነገጠኝ። ያው ቁልፉን የሱ ክፍል ነው ያገኘሁት ያለ ለእናቱ ይነግራታል። ቤተሰቡ በዚህ በአሰቃቂ ሁኔታ እዛው ቤት ውስጥ ድፍን 15 ቀን ሞልቷቸዋል። በሌላኛው ቀንም ጆርጅ ያንን ቢሊ የተባለው ልጅ ይዞት በመኪና ወደ ከተማ እየሄዱ ነው። ቢሊንም ይቅርታ ጠይቀኝ ባለፈው በጣም አስደንግጠኸኛል ብሎ ነገረው። ቢሊ ግን እኔ ላላደረኩት ነገር መቼም ቢሆን ማንንም ይቅርታ አልጠይቅም እያለ ለእንጀራ አባቱ መለሰለት። ካቲ ቤቷ ውስጥ ስራዎችን እየሰራራች ነው። ፍሪጁ ላይ የነበሩት ቃላቶችን በሚያስገርም ሁኔታ ያዛቸውና ግረላቸው ብሎ ግጥምጥም ብሎ ተጽፈዋል። ጆዲም ወደ ኋላ ስትመለከት አንድ ድምጽን ሰምታ ፍሪጁ ላይ ያለውን ጽሑፍ ተመለከተችው። በጣም ተደናግጣ ምናልባት ጆርጅ እንደዚህ ካደረገ ብላ እሱን ቤት ውስጥ እየፈለገችው ነው። ተመልሳም ወደ ኪችን ስትመጣ ባሏ ፍሪጁ አጠገብ ወተት እየጠጣ ነው። ቅድም ተጽፎ የነበረው ፍሪጁ ላይ የነበሩት ቃላቶች ግን በእሳት መስቀልቅላቸው ነበር የወጣው። ካቲም እንግዲህ ይሄ ሁሉ ነገር በቅዠቴ ነው ብላ ሁሉንም ነገር ከነገር እንኳን አልቆጠረችውም። አመሻሹ ላይም ጆርጅና ካቲ ውጭ ወጥተው እራት በልተው ደስ የሚል ምሽት አሳልፈው ሊመጡ ነው። ቢሊ ግን እኔ እዚህ ቁጭ ብዬ ህፃናቶቹን አልጠብቅም እያለ መነጫነጭ ጀምሯል። ህፃናቶቹን የምትጠብቅ ግን ሌላ
ሴት መጣ ነበር። ስሟም ሊሳ ይባላል። ሊሳ በተመሳሳይ ከዚህ በፊት ለሞቱት እዚህ ቤት ለነበሩት ልጆችም እንዲሁ ህፃናት ጠባቂ ነበረች። ቢሊም እሷን ሲመለከታት ገና በጣም ደስ አለችው። ሊሳም ወደ ውስጥ ገብታ ጥንዶቹ ከሄዱ በኋላ ለቢሊ የዚህን ቤት ታሪክ መንገር ትጀምራለች። ሮናልድ ቤተሰቦቹን ከመግደሉ በፊት መጀመሪያ ውሻውን ነበር የገደለው። ከዛ በኋላ ቤተሰቦቹ ሁሉ አጽሞናዋል እንዳለ መንፈስ ናቸው ብሎ ተራ በተራ ሁሉንም ገደላቸው። ሮናልድ ላደረገው ነገር ምንም አልጸጸተውም። ማን እንደዚህ እንዳደረገ እንዳዘዘውም ሲነገር ቤቱ ብቻ ብሎ ነበር የመለሰው። እንግዲህ እኔ ምንም ማድረግ አልችልም፣ ግን ደግሞ እሱ የገደላቸው ልጆች ሁሉ እኔ በአንድ ጊዜ እንደ እናት ጠብቂያቸው ነበር ብላ ነገረቻቸው። ይህንን ሲያወሩ ግን ማይክል የተባለው ትንሽዬው ልጅ መጥቶ ሁሉንም ነገር እየሰማ ነበረ። ሊሳም እንዳይሰማና ጆሮውን እንዲዝ ነገረችው። ማይክል ግን በሚያሳዝን ሁኔታ ሁሉንም ነገር ነበር የሰማው። ከደቂቃዎች በኋላም ወደ ሌላኛው ክፍል ወስዳቸው እዚህ ልብስ ማስቀመጫ ውስጥ ነው ጆዲ የሞተችው ብላ ነገረቻቸው። ይሄንን የሰማችው ቼልሲ የተባለችው ልጅ ትመጣለች። ቼልሲም እንግዲህ ጆዲ አንቺ ጥሩ ሴት እንደሆንሽ ነግራኛለች፣ ስለዛ ታሪካቸውን ሁሉ ንገሪኝ ብላ ቼልሲም ተቀላቅላ ሁሉንም ታሪክ መስማት እየጀመሩ ነው። ቢሊም ለምን አንቺ እዚህ ልብስ ማስቀመጫ ውስጥ አትገቢም እያለ ሊሳ ይነግራታል። ደፋሯ ሊሳም ተስማምታ ወደ ውስጥ ትገባለች። ቼልሲ ግን እንዳትገቡ ጆዲ ትናደዳለች ብላ እየነገረቻቸው ነው። ሊሳም ወደ ውስጥ እንደገባች በሚያስገርም ሁኔታ በሩ ወዲያው ተዘጋ። ቢሊም ከውጪ ሊከፍትላት እየሞከረ ነው። በሚያሳዝን ሁኔታ ግን በሩ የሚከፈት አይነት ነገር አልነበረም። ውስጥም ጆዲ የተባለችው ህፃኗ ልጅ መንፈሷ መምጣት ጀመረ። ወደ ሊሳም ከተጠጋች በኋላ ሮናልድ ተኩሶ የገደላት ግንባሯ ላይ የነበረውን ጥይት እንድትነካው ለሊሳ እየነካካቻት ነው። ሊሳ ይሄ ሁሉ ነገር ህልም መስሏታል። እዛው በጣም ብዙ የሚያስጠሉ የሚያስፈሩ ነገሮች መመልከት ጀምራለች። በጣም ደንግጣ ስትጮህ ቢሊና የቀሩት ልጆች እርዳታ ሊጠሩላት ይወጣሉ። ከደቂቃዎች በኋላ አምቡላንስ መጥቶ በሚያሳዝን ሁኔታ ፓራላይዝ የሆነችው ሊዛን ጎትቶ ወደ ሆስፒታል እየወሰዳት ነው። ጆርጅ እና ካቲም ከደቂቃዎች በኋላ ወደ ቤት ይመለሳሉ። ጆርጅም እንዴት እንደዚህ አይነት ቀልድ ትቀልዳላችሁ ብሎ ቢሊና የቀሩት ልጆች ላይ መጮህ ጀምሯል። ቢሊ ግን እኛ አይደለንም ቤቱ ነው እያለ ለቤተሰቦቹ እየተናገረ ነው። ጆርጅ ግን ምንም ነገር አልሰማቸውም ነበረ። ህፃናቶቹ ግን ካሁን በኋላ እዛ ክፍል አንተኛም፣ ሊሳ በጣም የሚያሳዝን የሚያስከፋ ታሪክ ሊነገረችን እዛ አንተኛም እያሉ ለቤተሰቦቻቸው መናገር ጀምረዋል። ጆርጅ ግን እየጎተተ ሁለቱንም ወደ ክፍላቸው ወሰዳቸው። ከደቂቃዎች በኋላም ካቲ ወደ ቼልሲ ክፍል ታቀናለች። ቼልሲ አልጋው ላይ ተኝታለች። ያ የጆዲ አሻንጉሊትም አቅፋ ይዛው ነበረ። ቼልሲም እንዲህ ያለች ለእናቷ መንገድ ትጀምራለች። ጆዲ እንግዲህ ያንን ሊሳ የተባለችው ልጅ የጎዳችው የሷ ክፍል ስለገባችባት ነው። ጆዲ በጣም የዋ ደስ የምትል ልጅ ናት። አንቺን ምንም ነገር አትጎዳሽም፣ መጥፎ ሰዎችን ግን መጉዳት ትችልበታለች ያለች ለእናቷ ነገረቻት። በቀጣይ ቀንም ጆርጅ በጣም ብዙ እንጨቶችን ለሁለት ተከፍሏቸዋል። ቢሊ የተባለው ልጅም ቀኑን ሙሉ እንጨቱ እንዲሰበስብ ነበር ያደረገው። እራት ስላልበላም እናትየው ለምን እንደዚህ ትቀጣዋለህ ያለች ጆርጅን ነገረችው። ጆርጅ ግን ልጅሽ በጣም ጥፋት አጥፍቷል፣ በዚህ መልኩ ካልተቀጣ መቼ የማይማርም እያለ ለሷ ይነግራታል። አመሻሹ ላይም ጆርጅ ወደ ታችኛው ምድር ቤት ገብቶ ያተነቃቀሉ እንጨቶችን እየመላለሰበት ነው። ወዲያው ቤት ውስጥ ቢሊና ማይክል ሲያወሩ ድምጽ ይሰማል። ወደዛ ድምጽ ወደ ሰማበት አቅጣጫ ሲሄድም ያዝና ግደላቸው የሚል የተለያየ ድምጽ መምጣት ጀመረ። ይሄንን ሁሉ የሰማው ጆርጅ በጣም ተደናገጠ። አንድ እንጨትም ሲጫን ወደዛኛው ክፍል እንጨት ገብቶ እራሱን ተመለከተው። ወደዛኛው ክፍል ውስጥ ሲገባ ክፍሉ በጣም ነው የሚያስጠላው። ቤቱ በደም ተጨማልቋል። ወንበር ላይም አንድ የሞተ ሰው ይታያል። ወደዛ መጠጋት ሲጀምር ግን በሚያሳዝን ሁኔታ እራሱን ነበር የተመለከተው። እራሱም ግደላቸው የሚል የተለያዩ ድምጾችን ነገረው። ጆርጅ ይሄንን ሁሉ መቋቋም አቅቶት እየተሯሯጠ ሄዶ መታጠቢያ ክፍል እራሱን ያስመልሰው ጀመረ። ጆርጅም እራሱን ለማረጋጋት መታጠቢያ ገንዳ ውስጥ ይተኛል። ወዲያው ግን በሚያስገርም ሁኔታ ሁለት እጆች መጥተው እሱን እዛ ውሃ ውስጥ ደፍቀው ሊገሉት ይሞክራሉ። ጆርጅም ህይወቱን ለማዳን እየተጣጣረ ነው። በዚህ መሃል ግን በሚያስገርም ሁኔታ ካቲ መታ እንዴትም በላ ባሏን አዳነችው። በፍጥነት ምን ሆነሃል ብላ ወደ ሆስፒታል ወሰደችው። ዶክተሩም ጆርጅን እየመረመረው ነው። ግን በሚያስገርም ሁኔታ ምንም አይነት ችግር አልነበረበትም ነበረ። ጆርጅም ለዶክተሩ ከዛ ቤት ከወጣው ሰዓት ጀምሮ ይኸው ሰላሜን አግኝቻለሁ፣ ወደዛ ቤት ስመለስ ግን ጭንቀቴ ድጋሚ መዳን ያለ ዶክተሩ ይነግረዋል። ዶክተሩ እንግዲህ አንተ ጭንቅላትክ ውስጥ የፈጠርከው ነገር ነው፣ ሳይካትሪስት ብታይ ጥሩ ይመስለኛል እያለ ለጆርጅ ነገረው። ቢሊ ቤት ውስጥ ህፃናቶቹን እየተንከባከባቸው ነው። ቼልሲ ግን መጣው አሻንጉሊቴን ፍለጋ ብላ ወንበሩን ትታ መሄድ ትጀምራለች። በሌላ በኩል ቤተሰቦቿም ከሆስፒታል እየተመለሱ የእሷን አሻንጉሊት መሬት ላይ ያገኙታል። ህፃኗን ግን ዞር ሲሉ በሚያስገርም ሁኔታ ጣራ ላይ ወጣ ልትፈጠፈጥ ዳሩ ላይ ቆማለች። ይሄንን የተመለከቱት ቤተሰቦቿ በጣም ተደናገጡ። ጆርጅም አንድ ትልቅ መንሰላል ይዞ መጥቶ ህፃኗን ሊያድናት ነው። እናቷ ካቲም እየሮጠች ሄዳ እሷ በወጣችበት መንሰላል ሞታ እዛው ጣራ ላይ ትቆማለች። ቼልሲ ግን እኔ ከዚህ ላይ እንደዘለ ያዘችኝ ጆዲ ናት፣ ስለዚህ አሁን እኔ መዝለል አለብኝ ብላ ለእናቷ ነገረቻት። እየዘለለችም ሳለ እናቷ ለትንሽ ቀልባት ይዛታለች። የነበረችበት ጣራ ግን አሻራቷት እሷ በሚያሳዝን ሁኔታ
ወደቀች። ጆርጅ ግን ህፃኗን ቀልቧ ስለነበር ቼልሲ ምንም አልተጎዳችም። ከደቂቃዎች በኋላም ካቲ ቼልሲን እንዴት እንደዚህ አይነት የጅል ቀልድ ትቀልጃለሽ ብላ ህፃኗ ላይ እየጮችባት ነው። ህፃኗም እንደዚህ እንዳደርግ ያዘዘችኝ እኮ ጆዲ ናት ብላ ለእናቷ ነገረቻት። እናቷም ጆዲ እንግዲህ እውነት አይደለችም እንዴት ለመንፈስ ትታለያለሽ ብላ እየጮችባት ነው። ይሄንን ሁሉ ነገር ጆርጅ ከርቀት መስማት ጀምሯል። ምን አይነት የሚገርም እብድ ቤተሰብ ነው ብሎም እቃውን ከሰበሰበ በኋላ ምድር ቤት ነው የምኖረው ብሎ ወደዛኛው ምድር ቤት ገባ። ካቲም ወደ ውጭ ወጣ የመንደሩ ቄስ ጋር አቅንታ ሁሉንም ነገር ነገረችው። ቄሱም የት ነው ቤት ሲል ይጠይቃታል። ካቲም ይሄ ቤት ብላ ስትነግረው ቄሱ ምንም አልተገረመም ነበረ። ምክንያቱም የምትኖርበት ቤት በተመሳሳይ በጣም ብዙ የሚያስገርም ታሪክ ሰምተውበታል። በቀጣይ ቀንም ጆርጅ ቢሊን እንጨት እንዴት ካደረገው በኋላ በመጥረቢያ እንጨቱን እየከፈለ ነው። ቢሊ በጣም ፈርቶ ማልቀስ ጀመረ። ጆርጅም ከዚህ በኋላ ስነ ስርዓቱን እንዴት ህፃኑን አስጠነቀቀው። ምሽት ላይ ቤቱ ገብቶ እዚህ ቤት ሲገቡ የቀረጹትን ቪዲዮ መመልከት ጀመረ። ቪዲዮ ላይ የእያንዳንዱ ፊት በአንዴ ወደ አጽም ሲቀየር ይመለከታል። እንዴትም ብሎም ከተኛ በኋላ እኩለ ሌሊት 9:15 ላይ ድጋሚ ከእንቅልፉ ባኖ ተነሳ። ቤቱ ውስጥም ያዝና ገደላቸው የሚል የተለያዩ ድምጾችን መስማት ጀመረ። ይህንን ሁሉ የሰማው ጆርጅን በጣም ይደነገጣል። ወደ ውጪ ሲወጣ ቤቱ ሁሉ በር ሁሉ በጣም ክፍት ነበረ። ውጪ ላይ መጥረቢያን ከወሰደ በኋላ ወደ ሌላኛው የጀልባ ቤት መጓዝ ጀመረ። እዛም አንድ አጽም የመሰለ ነገር ሊበላው ወደሱ መሮጥ ጀመራል። ጆርጅም ራሱን ለመከላከል በዛው መጥረቢያ አጽሙን ለሁለት ከፈለው። ከደቂቃዎች በኋላ ሲያገናዝብ ግን አጽም ሳይሆን የገደለው ሄሪ የተባለውን የቤተሰቡን ውሻ ነበረ። ጆርጅም በጣም ደንግጦ ውሻውን ውሃ ውስጥ ከጣለው በኋላ ደሙን ሁሉ አጽድቶ ወደ ቤት ተመለሰ። በነጋታው ጠዋት ላይም ላደረገው ነገር ሁሉ በጣም እየተጸጸተ ነው። ሚስቱ መታም ይሄን ቤት ትተነው ብንሄድ ጥሩ ነው ከዚህ በኋላ እዚያ አንኖርም እያለች ነገረችው። ጆርጅ ግን እጇን ጠምዝዞላት ከዚህ ቤት የትም ንቅንቅ እንደማይሉ ከሚስቱ ጋር መነጋገር ጀምረዋል። ከደቂቃዎች በኋላ ማይክል መጥቶ ሄሪ ውሻችን ጠፍቷል እያለ ነገራቸው። ጆርጅም እንግዲህ ውሻው ይሄ ቤተሰብ ሰልችቶ ጠፍቶ ይሆናል ብሎ እየነገራቸው ነው። ቢሊ ግን ውሻችን እንደዚህ አድርጎ አያውቅም እያለ መለሰለት። ከደቂቃዎች በኋላም ያኛው ቄስ ወደ ቤታቸው መጥቶ በሩ ተንኳኳ። ቄሱም ወደ ውስጥ ገብቶ የቼልሲ እጅ ላይ የጆዲን አሻንጉሊት ተመለከተው። አሻንጉሊቱም እዚህ ሊኖር እንደማይገባ ያውቃል። ለእናትየዋም ብቻዋን እንግዲህ ህፃኗ ከዚህ አሻንጉሊት ጋር ነበር የተቀበለችው። እንዴት አሻንጉሊቱ እዚህ ይኖራል እያለ ነገራት። ቤታቸው ገብቶም አጋንንቱ እንዳለ እንዲሄድላቸው ጸሎት ሊያደርግላቸው ነው። በሩ ግን በራሱ ጊዜ መዘጋት ጀመረ። ቄሱም ከተለያዩ ቦታዎች ድምጽ መስማት ጀምሯል። ጠጋ ብሎም ድምጽ ወደ ሰማበት አቅጣጫ ሲሰማ በጣም ብዙ ዝንቦች ከዛኛው ክፍል በቀዳዳ ወጥተው ቄሱ ፊቱን እንዳላበላሹለት። ቄሱ ምንድነው ይሄ ብሎ እየተነናገጠ እየሮጠ ወጥቶ በመኪናው ከዛ አካባቢ ላይ ይሄዳል። ካቲ ግን እንዲረዳትና ትቷት እንዳይሄድ ቄሱን እየተማጸነችው ነበረ። እሱ ግን ከነገር እንኳን ሳይቆጥረው እዛው በቆመችበት ትቷት ነበር ሄደው። ጆርጅ ግን ከኋላዋ መጥቶ እንዴትም አቅፎ እያረጋጋት ነው። ምሽት ላይም ሁሉም ከተኙ በኋላ ጆርጂያን የለመደው ቅዠቱ ድጋሚ መምጣት ይጀምራል። ያዝና ገደላቸው የሚሉ እይታዎች እንዳለ ፊቱ ላይ መምጣት ጀምረዋል። ያኔ ሮናልድ የተባለ ሰው ቤተሰቦቹን የገደለው ሰውም እንዲህ አይነት እይታ ነበር የታየው። ጆርጅም ወደ ውጭ ወጥቶ ራሱን እንዴትም ለማረጋጋት እየሞከረ ነው። ሚስቱም ከርቀት ለምን እንደዚህ ሆነ ምን ሆኖ ነው እያለች ለባሏ ተጨንቃ እየተመለከተችው ነው። በቀጣይ ቀንም ወደ ከተማው ላይብራሪ አቅንታ ስለ ቤቱ ታሪኮች የተጻፈውን ነገር ሁሉ ማንበብ ጀምራለች። ሮናልድ የተባለ ሰው መቋቋም አቅቶት ወደ ምድር ቤት ገባ። ከ15 ቀን በኋላ ውሻቸውን ገደለው። 28ኛው ቀን ላይ ግን ሁሉንም ቤተሰቦቹን እንደገደለ ተጽፏል። ይሄንን ሁሉ የተመለከተችው ካቲ በጣም ትደናገጣለች። ያኔ ፍሪጅ ላይ ተገጣጥሞ የተመለከተችው ጽሁፍም ሮናልድ ይሄንን ጽሁፍ በተመሳሳይ ተመልክቶት ነበረ። ጽሁፉ ሁሉ እዚህ ታሪክ ላይ ተቀምጧል። ቤቱ በጣም ከብዙ ዓመታት በፊት የአሜሪካ ተወላጆች የሚሰቃዩበት ትልቅ ቤት ነበረ። የሚሰቃዩበት እቃ እንኳን እዛው ምድር ቤት ካቲ ተመልክተው ባሏ ጆርጅም ሲነካካው ተመልክተው ነበረ። ሬቨን የተባለው የቤቱ ባለቤት የነበረው ሰውም እዚሁ ቤት ውስጥ በሰቀቂ ሁኔታ በጣም ብዙ ሰዎችን እንደገደለ ለዛም ምክንያት ቤቱ እስከዛሬ በአጋንንቶች እንደተከበበም ትሰማለች። ካቲም ይሄንን ሁሉ የቤቱን ታሪክ ካወቀች በኋላ ወደዛኛው ቄስ ታቀናለች። ቄሱንም ሁሉንም ነገር ነገረችው። እሱም ሮናልድ ይሄንኑ ታሪክ ተመሳሳይ መጥቶ ነግሮኝ ነበረ፣ ግን ደግሞ ያኔ ስላልሰማሁት ነው የሞተው። አንቺ ፈጠን ብለሽ ከዛ ቤት ልጆችሽንና ባልሽን አውጪ ብሎ አስጠነቀቃት። በሌላ በኩል ጆርጅም እዛው ቤት ውስጥ የሚሰማው ድምጽ በጣም ምርር ብሎታል። ምንድነው እዚህ ግድግዳ ጀርባ ያለው ብሎ ሁሉንም ነገር ስብርብር ማድረግ ጀመረ። ከግድግዳው ጀርባ ግን በሚያስገርም ሁኔታ በህልሙ ሲያይ የነበረው ክፍል ነበር ያለው። ክፍሉ ውስጥም አሜሪካኖች እዚህ ክፍል ሲሰቃዩ እንደነበር የሚያሳይ የተለያዩ የማሰቃያ መሳሪያዎች ተመለከተ። ጆርጅም ይሄን ሁሉ ነገር ሲያይ ማመን ያቅተዋል። ቀጥ ብሎ ወደፊት ሲጓዝም ሬቨን የተባለው ሁሉንም ሲያሰቃያቸው የነበረውን ሰው አጽም ተመለከተው። የሬቨን የተባለው የዚህ ጨካኙ ሰው መንፈስም እዛው ክፍል ውስጥ ይገኛል። ጆርጅም ሬቨን ሁሉንም ሰዎች የገደለበት በስተመጨረሻም ራሱን የገደለበትን ቢላም እዛው ክፍል ውስጥ አገኘ። ወደ ሌላኛው ክፍል ሲሄድም ሚስቱ ደውላለት በፍጥነት ከዛ ክፍል እንዲወጣ ነገረችው።
ጆርጅ ግን በጣም ተበሳጭቶ ስልኩን ሁሉ ንቅልቅል ያደርገዋል። ጆርጅ በዚህ ሰዓት ሙሉ በሙሉ የሬቨን መንፈስ እየተቆጣጠረ ነበር። ምሽት ላይም ወደዛ መርከቡ ቦታ አቅንቶ የተለያዩ መንፈሶችን ውሃ ውስጥ መመልከት ጀምሯል። ካቲም ወዲያው መታ ጆርጅ ብላ ስሙን ስትጠራው ባትሪውን ወደሷ ማዞር ጀመረ። ስሙንም ስትጠራው አይኗ ላይ ስለበራ መታየት አቅቷት ባንዴ ወደ ውስጥ ትገባለች። ጆርጅ መንፈስ መስላ እየታየችው ነው። ጸጉሯም እዛ ውስጥ ካሉ ብረታ ብረቶች ጋር ተይዞ ምንም አልነቀነቅ ይላታል። ጆርጅ ብርሃኑ ድጋሚ እሷ ላይ ሲያበራ ሰው እንደሆነች ተመልክቶ ይለቃታል። ከዛ እንደወጣችን በፍጥነት ልጆቿን መፈለግ ትጀምራለች። ቼልሲ ግን በሚያስገርም ሁኔታ ምድር ቤት 3 የሬሳ ሳጥኖችን የሚቀበሩበትን ነገር እየተመለከተች ነበረ። ወዲያው ከኋላዋ ጆርጅ ይመጣል። እሱን ገፍትረውትም እየሮጡ ከልጆቿ ጋር መሯሯጥ ጀመሩ። ሁሉም አንድ ላይ ተገናኝተው የሚወጡበት በርም ሆነ መስኮት ይጠፋባቸዋል። ምክንያቱም ክፍሉ በሩንም ሆነ መስኮቱን ራሱ እየዘጋ ነው። ጆርጅም ካቲን ይዟት ከግድግዳ ጋር እያጋጨ ሊገላት ትንሽ ነበር የቀረው። ቢሊ ግን እንዴትም ብሎ እሱን ከመታው በኋላ እናቱን አስለቅቀው ለሶስት አንድ ላይ መሮጥ ይጀምራሉ። አንድ ክፍት መስኮትም ካገኙ በኋላ የቤቱ ጣራ ላይ ወጥቶ ሊያመልጡ እየሞከሩ ነው። በሚያሳዝን ሁኔታ ግን ጆርጅን ወጥቶ ስለነበር ጥይቱን ይዞ እነሱን ማባረር ጀመረ። ቢሊም አንድ ብረት አንስቶ ጆርጅን ከመታው በኋላ የጆርጅ ጥይት ከዛ ላይ እንዲወድቅ አደረገው። ጆርጅም ወድቆ ስለነበር እነሱ በፍጥነት መሯሯጥ ይጀምራሉ። ባገኙት መስኮትም ወደ ውስጥ ሊገቡ ሲሉ የሬቨንን መንፈስ ተመልክተው ሁሉም በጣም ተደናገጡ። ጆርጅ በሌላ በኩል ከወደቀበት ተነስቶ መጥረቢያ ይዞ መጥቶ ሁሉንም ሊገላቸው ወደ እነሱ መምጣት ጀመረ። ቢሊንም አግኝቶ ስለነበር እዛው ወቅቶ ሊገላው ነው። ከኋላው ግን ካቲ መታ ሽጉጡን ይዛበት እንዳይንቀሳቀስ አስጠነቀቀችው። ጆርጅም ወደሷ ዞሮ እንድትገለው እየተማጸናት ነው። ካቲ ግን የገዛ ባሏን መግደል ስለከበዳት እዛው በጥይቱ ጀርባ መታ ራሱን እንዲስት አደረገችው። እሱም ተኝቶም ቢሆን እንድትገለው እየተማጸናት ነው። ጭንቅላቱ ውስጥ ግን ከልጆቹ ጋር ያሳለፈው ጥሩ ጊዜቶች ይመጡበታል። እሷም ድጋሚ እንዳይነሳ አድርጋ በደንብ መታ ራሱን እንዲስት አደረገችው። ሁሉንም ልጆችም ያዙት ብላ አንድ ጀልባ ላይ አደረገችው። ህፃናቶቹ በተለይ ቢሊ ግን እዚሁ ተተነው እንዲድ ሊገለን ነበር እኮ ብሎ ለእናቱ እየነገራት ነው። እሷ ግን ያዙት አባታችሁ ነው ብላ ጀልባ ላይ አደረገችው። በፍጥነትም ሁሉንም ጀልባ ላይ ካደረገች በኋላ በፍጥነት ነርታ ከዛ አካባቢ መጓዝ ጀመሩ። በዚህ ሰዓት ነክቶ ፀሐዩላ ወጥቷል። ጆርጅም ከተኛበት ሲነቃ ያደረገው ምንም አይነት ነገር አያስታውስም። ካቲም ሆኑ ልጆቹም ያደረገው ምንም አይነት ነገር አልነገሩትም። ቤተሰቡም በዚህ መልኩ በ28ኛው ቀን ከሞት አፋፍ ድነው በመርከብ ከዛ ከተማ ይወጣሉ። ለሀብታቸውም ሆነ ቤት ውስጥ ለነበራቸው ዕቃ እንኳን ለመውሰድ ተመልሰው መተው እንደማያውቁም ፊልሙ ያሳየናል። ትክክለኛው ቤተሰቡ እዚህ ቤት ተውት በዚህ መልኩ ሄዱት ዘለትስ ፋሚሊ ይባላሉ። በእነሱ ላይ ተመርኩዞ የተሰራው ይሄ ዘአሚቲቪል የተባለው ፊልም በዚህ ይጠናቀቃል። ክብራን አድማጮቻችን ፊልሙ የተመለከታችሁትን ይመስል ነበረ። ለፊልሙ ያላችሁን ሀሳብ አስተያየት በኮሜንት ስፍራ ላይ አስቀምጡልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጉ የደወል ምልክቷን በመጫን ቤተሰብ መሆን እንዳይረሱ። በቀጣይ አዲስ ፊልም ይዘንላችሁ የምንመለስ ይሆናል። እስከዛው ቸር ሰንብቱልን።